ሰላም ጤና ይስጥልኝ እንደምን አላችሁ? ልዑል አለሙ ነኝ ወይንም በሶሻል ሚዲያ ስሜ አንበሳ ነው። ስለ ፍልስፍና የተለያዩ አመለካከቶችን ማውራት ጀምረናል ቲክቶክ ላይ። ከዚህ በፊት ፌስቡክ ላይ እና ቴሌግራም ላይ ነው የምታውቁኝ። ሰው ዛሬ ስለ ህይወት እናውራ እስኪ። ህይወት ከየት መጣ የሚለውን ነገር ነው፣ ወዴት ነው መዳረሻችን የሚለውን ጉዳይ አብረን እንየው እስኪ። በአጭሩ ሲጠቃለል ህይወት ከምንምነት ነው የመጣው፣ ከነቲንግነስ ነው የመጣው። ለዚህም ሃይማኖትም ሳይንስም ፍልስፍናም የሚናገሩት ነገር አንድ አይነት ነገር ነው። ወያቸው መንገዳቸው ይለያያል እንጂ አንድ አይነት ነገር ነው። ለምሳሌ ከሳይንስ ብንጀምር ሳይንስ መጀመሪያ አብሶሉት ነቲንግነስ ነበር ነው የሚለው። ከዛ ዴንስ የሆነ ስቴት ነበር፣ እፍግታ ነበር ይላል። ያ ነገር ኤክስፓንድ አድርጎ ቢግ ባንግ ኤክስፕሎድ አደረገ። ከዛ በኋላ ይሄ ዩኒቨርስ ወይም ሁለንተና መጣ ብሎ ነው የሚሆኑት። በነገራችሁ ላይ የቢግ ባንግን ቲዎሪ ለመጀመሪያ ጊዜ ያቀረበው ቤልጅየማዊ ቄስ ነው። ከዛ በኋላ ህይወት የሚባለው ነገር ደግሞ ከነን ሊቪንግ ቲንግስ ከኬሚካል ሪያክሽን የመጀመሪያው ሴል መጣ። ከዛ በአሴክሹዋል ሪፖርት አድርጎ ከዛ ኢቮሉሽን ቲዎሪ ይመጣል ማለት ነው፣ የቻርልስ ዳርዊን ቲዎሪ። ኢቮሉሽን እናንተ እንደምታስቡት ቀላል ሀሳብ አይደለም። ብዙ ጊዜ የሚጠይቁት ጥያቄ ለምን የሆኑት ዝንጀሮች አይለወጡ የሚል ጥያቄ ነው። እንደዛ አይደለም ኢቮሉሽን ቲዎሪው። ሁላችንም ፋሚሊ አለን። ለምሳሌ የውሻ ፋሚሊ የሚባል አለ፣ ተኩላ፣ ቀበሮ ወዘተ የሚባል ነገር አለ። አንድ አንሴስተር ነው የሚኖራቸው። የድመት ፋሚሊ አለ፣ አንበሳ፣ ድመት፣ ነብር፣ ቺታ፣ የተለያዩ አንድ ፋሚሊ ነው ያላቸው። ስለዚህ የእኛም ደግሬት ኤፕስ የምንባለው ዘሮች አንድ ዘር አለን። ስለዚህ አንሴስተራችን ኦልድ መንኪ ይባላል። ኤክስቲንክት አድርጓል። በዛ መሰረት ሁላችንም ኢቮልቭ አድርገን ነው የመጣ ነው ማለት። ስለዚህ ያው ዝንጀሮ ሰው መሆን አይችልም ማለት ነው። ሁለተኛው ወደ ሃይማኖት ስንመጣ ደግሞ ምናነሳው ጉዳይ ምንድን ነው? እሺ አምላክ አለ። አምላክ ዓለምን ከመፍጠሩ በፊት የት ነበር የሚገኘው? ምንም ውስጥ ነበር። ምንምነት ማለት ኖ ኤነርጂ፣ ኖ ማተር፣ ኖ ታይም፣ ታይምለስ ማለት ነው። ማተርም የለም ቁስም የለም የሚለው ጉዳይ ነው። ካለመኖር ወደ መኖር ነው ያመጣል። እንደውም በኢትዮጵያ ኦርቶዶክስ ተዋሕዶ ትምህርት ላይ እግዚአብሔር ብቻውን መሆን ሲፈራ ዓለምን ካለመኖር እንቅልፍ ወደ መኖር አመጣት የሚል ቅኔ ያላቸው ማለት ነው። ስለዚህ ሃይማኖትም የሚናገረው ነገር ምንድን ነው? ህይወት ከምንም ነገር እንደመጣ ነው። መጽሐፍ ቅዱስ ላይ ምድርም ባዶ ነበረች ይል ነበር። ስለዚህ ምንም አልነበርም፣ ከምንምነት ወደ መኖር አመጣን ማለት ነው። እንደዛ ነው ህይወት የመጣው። ፍልስፍናውም እንደ በርትራንድ ራሰል አይነት ፈላስፎች፣ እንደ ኒቼ የኒሂሊዝም አቀንቃኝ ኒቼ፣ እንደ ፍሬድሪክ ኒቼ አይነት ፈላስፎች፣ እንደ አልበርት ካሙ አይነት፣ እንደ ዣን ፖል ሳርትር አይነት ፈላስፎች ከምንምነት እንደመጣና ወደ ምንምነት እንደምንቀየር ነው። ምንም አይነት ሚኒንግ